በአንድ ቅዳሜ ምሽት አንድ የቤተክርስቲያን ፓስተር አምሽቶ ሲሰራ ስለቆየ ለባለቤቱ ለመደወል ወሰነ። ነገር ግን ደጋግሞ ቢሞክርላትም አላነሳችም ነበር። ከዚያም ወረቀቶችንና መጽሐፍቶችን ወደ ቦታቸው መልሶ ካስተካከለና ከጨረሰ በኋላ ከመውጣቱ በፊት ድጋሚ ለመሞከር አሰበ። ባለቤቱ ስልኩን አነሳች። ከዚያም ለምን ደጋግሞ ሲሞክር እንዳላነሳች ጠየቃት። በጭራሽ ስልኳ እንዳልጠራ ነገረችው። ከዚያም ያመሸበትን ገልጾ አሁኑን ወደ ቤት እንደሚመለስ ነግሯት ስልኩን ዘጋ። ሰኞ ጠዋት ፓስተሩ ቅዳሜ በደወለበት የቤተክርስቲያን ስልክ ተደወለለት። ከዚያም ደዋው ቅዳሜ ማታ ደጋግመህ የደወልክልኝ ለምን ነበር ብሎ ጠየቀ። ፓስተሩም ሰውየው ምን እያለ እንደሆነ ሊገባው አልቻለም። ሰውየውም ቅዳሜ ማታ ደጋግመህ ደውለህልኝ ነበር፣ ነገር ግን ጥሪውን አልተቀበልኩም ነበር። ከዚያም ፓስተሩ ደጋግሞ ሲደውል ባለቤቱ ለምን እንዳላነሳች አስታውሶ ወደ ተሳሳተ ሰው ጋር ሲደውል እንደነበረና ለሚስቱ ሊደውል እንደነበረ በስህተት እንደደወለለት ነግሮት ይቅርታ ጠየቀው። ሰውየውም በጭራሽ ተሳስተህ አልነበረም፣ የእግዚአብሔር ጥሪ ነው ሲለው ፓስተሩ ግራ ስለተጋባ ታሪኬን ባጭሩ ላስረዳ። ቅዳሜ ማታ ራሴን ላጠፋ አስቤ ነበርና ያንን ከማድረጌ በፊት እንዲህ ብዬ ጸለይኩ። እግዚአብሔር አንተ በእርግጥም ካለህና ይህን እንዳላደርግ ፈቃድህ ከሆነ በዚች አጭር ጊዜ ውስጥ የሆነ ምልክትን ስጠኝ ብዬ ጠየቅኩት። በዚያች ቅጽበት ስልኬ ጠራ። ኮለር አይዲውን ሳይ ኃያሉ እግዚአብሔር ይላል። ለማንሳት በጣም ፈራሁ። ፓስተሩ የሚመራት የዛች ቤተክርስቲያን ስም ነበር፣ የኃያሉ እግዚአብሔር ድንኳን። በመከራ ቀን ጥራኝ አድንህም አለሁ፣ አንተም ታከብረኛለህ። መዝሙር 50:15። የእግዚአብሔር ስም ከፍ ይበል። በመከራችሁ ሁሉ እግዚአብሔር ይድረስ። ተባረኩ። በክርስቶስ ኢየሱስ አምናችሁ ያልዳናችሁ መዳን ከምንም አይደለም፣ መዳን በጸጋ ነው። ከናንተ የሚጠበቀው ነገር በክርስቶስ ኢየሱስ አምኖ የዘላለም ሕይወት ተካፋይ መሆን ብቻ ነው። ኑና ወደዚህ እረፍትና የዘላለም ሕይወት ወደ ሆነ ወደ ክርስቶስ ኢየሱስ የዘላለም ሕይወት ተቋዳሽ ሁኑ። ተባረኩ።